በዛሬው ቪዲዮ አዲስ የበገዛሁትን ቤት ቁልፍ ቀይራለሁ። ሶ አብራችሁኝ ሲነቀነቅ ይሰማል። ያ ጋይስ ሶ እንደምታዩት የአዲሱን ቤት ቁልፍ ለመቀየር ከጓደኛዬ ጋር ሆነን እየሞከርን ነበረ። ግን በጣም ረጅም ሰዓት ነው የወሰደብን። ምክንያቱም ለእኔም ለሱም የመጀመሪያ ቀናችን ነበረ ኤክስፔሪንስ ስናደርግ ቁልፍ መቀየር እና በጣም ከባድ ነበረ። እስቲ አንድ ዩቲዩብ ቪዲዮ ኖ አይደለም፣ እንዴት መውለቅ እንዳለበት ቁልፍ ነው። እስቲ ደውልለት። ኧረ ካልሆነ ቤቱን እንትን ያለን ሰርግ ያስተካክለዋል። እራሱ ይቀይረዋል ይችላል ይመስለኛል። እንግዲህ የምንችለውን አድርገናል። እንግዲህ አንፈነዳ ከዚህ ምንችለውን ያህል ሞከርን። ግን የያዝናቸው ኢኩፕመንቶች ብዙም ሊረዱን አልቻሉም። እንግዲህ አልተሳካም። ሞክረን ነበር እንግዲህ ቁልፍ ለመቀየር ቤቱን አልተሳካልንም። እንግዲህ ያው ባለሙያ አስመጥተን ደግሞ እናስቀይራለን። ቤቱ እንደምታዩት እንዳለ ነው። ምንም የተጸዳ የተቀባ ምንም ነገር የለውም። እስቲ ወይ ዛሬ ወይ ደግሞ ነገ ግዴታ ይጸዳ። ኩሱ ምናምን መጸዳት አለበት እና እንትን ኬሚካል መደረግ አለበት። ቤቱ በጣም ቆይቷል። በጣም መጥፋት አለበት። ይህ በሽታ ላይ ነው የሚጥለን። በተቻለ መጠን ቶሎ ለመጨረስ እየሞከርን ነበር። ምክንያቱም ገና ቤቱን ማጽዳት አለ፣ ቀለም መቀባት አለ፣ ብዙ ነገሮች አሉና እነሱን ነገሮች በሙሉ ለማድረግ በጣም እየጣረን ነበረ። ግን በሁለታችንም አቅም ሊሆን አልቻለም። ስለዚህ በስተመጨረሻ ጓደኛችንን ጠራ ነው። እሱ የተለያዩ ኢኩፕመንቶች ስላሉት እሱን ይዞ እንዲመጣ አረግን። በስተመጨረሻ እንግዲህ ከእሱ ጋር ሆነን መፈታት ያለበት ተፈቷል፣ ሊሳካል እንችላል እና እሱን ተጋበዙልኝ እላለሁ። ሁሉንም ስር ብትቀባልኝ ደስ ይላል። እግሩ ስር አንተ በዚህ ወጣ ራስ ምታት ይሆንብኝ። አሁን ቤቴ ብዬ መጥራት ይችላል። አሁን የእኔ ቤት ነው። የመጀመሪያ ሁሉንም ማስገባሉ ታሰራ አምጣሽ እዚህ ይሄን አትዘና። አንድ ቀን ሙሉ ነው የፈጀው ማለት ነው ቁልፍ ለመቀየር። አንድ ቀን ሙሉ ነው የፈጀብን።
እንግዲህ ምንም ማድረግ አይቻልም። ሰከንድ ዴይ እንደዚህ አልፏል። ስለዚህ ወንድም አለ መጣ ቁልፉ ተቀየረ። አሁን ስንት ቁልፍ አለን? 5 ቁልፍ ለሚስቴ፣ ለልጄ፣ ለሌላኛው ልጄ፣ ለሚመጣው ልጄ አንተ ላይ አሁን የራሴ ቤት ነው ማለት ይችላል። አሁን ቤት ነገ ደግሞ ቀለም ይቀባል። ፏፏ እናደርገዋለን። አዲስ ማሙ እንግዲህ በአዲስ መንፈስ በአዲስ ቤት አዲስ መኪና ታሪኳን ትሸጣለች ማለት ይቻላል። ስለዚህ በአዲስ መንፈስ ብዙ ቤት ነው። በቃ ምን ወደኋላ ይችላል በቃ እያለ ነው ካሜራ ማለት ቤት ይትናል እናውጣለን። ኔክስት ዴይ ደግሞ ቤቱን ማጽዳትና ቀለሙን መቀባት ይሆናል። እሱም ደግሞ በቀጣይ ቪዲዮ የምናየው ይሆናል። ሶ ጋይስ ስላያችሁት በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ብለስ ዩ ጋይስ ፒስ አውት